ደንበኞቻችን ይህንን ቻናል ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እንደ ገባ በሉ እንጂ ገባ በሉ ባካችሁ። ሙሉልን የበረታሽ ነው። ያው እንግዲህ ለጓደኞቼ ነገር ያለው አልደወለችልም እንዴ? ጓደኛዬ እና እኔ አልደወለችልኝም። ግን ጋር አውርተናል። ጥሩ ነው እንግዲህ አሁን በሱ በኩል ያለውን ነገር ጨርሻለሁ። ተገናኝታችሁ ደግሞ ማውራት አለባችሁ። አንቺ ምን ያለሽ ያው እኔ እኮ ያለውን ነገር ተመልሶ ጥፋት እንዳይሆን እናንተ በደንብ ካነጋገራችሁ ጥፋት አይሆንም። ያው ያንንም ተነጋገርን። አሁን እስቲ አንዳንድ ነገሮችን እሱም ሽም ተደርጓል ማለት ጥፋቶች እንዳይደገሙ ተነጋግረናል። አንቺ ደግሞ ማለት ያለብሽ ልታልፊያቸው ነገሮች በመቻቻል ካልሆነ ነገር ሁላችንም መለያኛ ከሆነ ቤት ነው ምናመሰው ሌላ ትርጉም የለም። አንቺ የምትችይው ፓርት አለ፣ እሱ የሚችለው ፓርት አለ። ያ እንደዛ ሲሆን ነው ፍቅር የሚጸናው የምትሻገሩ። አለበዛማ ትንሽዬ ነገር ወይም ምክንያቶች ሲገኙ በተገኙ የምትነጋገሩ ከሆነ ወዴትም አትደርሱ። ገባሽ? አንቺ መቻል ያለብሽን ፓርት የእሱንም ታውቂዋለሽ፣ ታውቂያለሽ ማለት እንደዛ ብታረጉ የተሻለ ይሆናል። ለልጅቷ ለእናንተም ሰላም ማማ ብቻ ሳይሆን አሁን ሰላም እናንተም ሰላም ስትሆኑ ቆንጆ እኮ ነው አይደል? አዎ። ግን ምን መሰለህ ያ ተደጋጋሚ እንዳይሆን እንደ በፊቱ እንደተለመደው ብዙ ጊዜ ስላደረገ አሁንም እንዳይደገም የሚባለው ነገር ስላለ አሁን እኔ ብዙ ነገሮች የምላቸው ነገሮች አሉ። እንደ በፊቱ አይደለም ሁሉ ነገር ማለት ነው። እሱ እንደሚያስበውና እንደነበረው በፊት ይቅርታ እንዳደረኩለት አይሆንም። ሁሉ ነገር መቀየር አለበት ብዬ ነው የማስበው። ለምሳሌ በብዙ ማለት መብትሽ ነው። ይሄ ትክክለኛ ጥያቄ ነው ማለት መደገም የሌለባቸው ነገሮች የምታያቸው እኔ እቀበልሻለሁ። ግን በምን ዙሪያ እንዴት ብናደርጋቸው የሚለው አሁን ለምሳሌ በገንዘብ ጉዳይ ራሱ ያኔ ሙሉ እንትኑን በኔ ስም እንዲሆን ነው የምፈልገው። የሚኖሩ ንብረቶችን በኔ ስም ለምን እኔ ምንም ከልጆቼ ውጪ ሌላ ነገር የማደርገው ነገር ስለሌለ በኔ ስም ነው መሆን ያለበት። እስከዛሬ በሱ ስለሆነ ነው ሁሉንም ነገር ጥፋት እንደፈለገ የሚያጠፋው። ስለዚህ ሌላው አለ የሚባለውን ንብረቶች በሙሉ በኔ ስም እንዲያደርግልኝ እፈልጋለሁ። ከዛ በኋላ ያለውን ሁኔታ እያየን ወደ ስምምነቱ የምገባው በዚህ ጉዳይ ነው እንጂ ዝም ብዬ እንደበፊቱ ደግሞ የምልሽ አንድ ነገር ማለት እንደ አሁን እንደ አንድ አስታራቂ ወይም እንደ ጓደኛ ምለው በሁለታችሁም ስም ይቀር። እናንተ ሁለታችሁም በምታውቁበት አይነት ኬዝ ያ ንብረታችሁ ይንቀሳቀስ አይሻልም? አሁን ሌላ ደግሞ ጦርነት ነው የምንከፍተው። አንቺ በኔ ስም ስትይ ይሄ ደግሞ ምን ማለት ነው ብሎ ሌላ እሱ ደግሞ ሌላ ጦርነት አይመስልሽም? ማለት በጋራ አሁን የጋራችሁ ነው። አሁን እኮ ዞሮ እኮ በመሀላችሁ ፍሬ አለ። ለፍሬያችሁ ስትሉ እኮ ነው። በጋራ ቢሆን ምንም ችግር የለውም። ለምን በጋራ ስለሆነ በጋራ ነው ያን ነገር የምታንቀሳቀሱ። ለብቻ የሚባል ነገር የለም። የመኪናው ጉዳይ ቢሆን አሁን በጋራ በሁለታችሁ ሱፍ ሊቀመጥ ምን ይመስልሻል? በጋራ ማለት እሱ ጋር የሚቀመጥ አይደለም ካለው አንቺ ከነገርሽኝ አንፃር አንቺ ጋር ደግሞ አሁን ምን እሱ ደግሞ ሌላ ነገር ይላል። ስለዚህ የሚሻለው እንደኔ እይታ በሁለታችሁ ስም ይቀመጥ፣ ሁለታችሁ በምታውቁት መንገድ የሚንቀሳቀስ ንብረታችሁ እንዴት ያለሽ እኔ አሁንም ቢሆን በሁለት በሚባለው ነገር እንትን አለ። ለምን እሱ እንደፈለገው
ባለው ነገር ያ እንደፈለገውማ ማድረግ አይችልም። አንቺ በሌለሽበት እኮ ስለምን ምንም አይነት ንብረት ማንቀሳቀስ አይችልም። አንቺ ስትኖሪ ነው አንድ ላይ ሆናችሁ ነው ንብረታችሁ ማንቀሳቀስ የምትችሉ የትኛውንም ቢሆን ማለት ነው። መኪናሽ ተበይልም አንቺ ከሌለሽ አይሆንም። ለጥሻል እንደዛ ቢሆን አይሻልም? ያስተማምናል አይደለ? አዎ እንደዛ ይሻላል። ወደዚህ ነጥብ እስቲ ላምጣውና እሱንም ደውያውን ልጥራውና የምትነጋገሩበትን መስመር እንፈልግ አይሻልም? አዎ ግን ይሄም እንዳለ ሆኖ ማለት ነው እኔ የምሰማቸውን ነገሮች በሙሉ የተነገረኝ ትክክለኛ ነው፣ በማስረጃ ላይ የተነገረኝ እና ያ ነገር እንትን ካለ አሁንም ንብረት አንድ ላይ ተብሎ እንደዛ ሴቶችን የሚያጓጉዝ ከሆነ አሁንም አያስማማንም። አሁን ይኸውልሽ ያ አንድ ይኸውልሽ አሁን ልክ ነው ነገሩ ልክ አሁን ይሄኛውን አንድ ስለ ንብረት ያለውን አንደኛውን ፓርት ርዕስ ጨርሰናል። አሁን በእሷና እሱ መሀል ባለው ኬዝ ምናምን ደግሞ እና ይሄ ነገር እውነት ነው አልበት አይደለም የሚለውን በትክክል ፊት ለፊት ቁጭ ብላችሁ መተማመን አለባችሁ። መሆንም የለበትም። እንዴት ያለሽ ያ ሌላ ፓርት ነው። አሁን ዋናው እኔ የምፈልገው እናንተ በዚህኛው ጉዳይ ተስማሙ፣ ችግር የለም። አሁን በንብረታችሁ ጉዳይ ተስማሙ፣ በሁለታችሁ ቢሆን ያንን ደግሞ እናየዋለን። ያ ይፈታል፣ ግድ ነው። ዋናው ነጥቡ እሱ ነው። ለምን ይሄን ነገር የሚያደርግ ከሆነ አሁን ዛሬም ቢሆን ዛሬ ታርቀን ዛሬውኑ እንደምንጣላ ነው። ይሄን ነገር ማለት ነው ብዙ ሰዎች ስለሚያውቁ በነገሩኝ ሰዓት ያለው ነገር እንደሚል ነው። ወይ ካልሆነ እኔ ጥዬ ቤቱን እወጣለሁ። በቃ እንደሌላው ጊዜ ምን አይደለም። ይሄ ነው እኔ ለምንስ ቤትሽን ጥለሽ ትወጫለሽ? ንግድ ስራሽን ታስቸግሪያለሽ፣ ትጨነቂያለሽ። ልጅቷን ለምን በማለት ታስጨንቃላችሁ? አትወጪም። ለዚህኛው ደግሞ መስመር ይፈለግለታል። አሁን በዚህ በአንዱ ከተስማማችሁ ቀጥሎ ያለው ነገር ደግሞ መስመር ይደረግለታል። ነገሮች በንግግር ይፈታል። ካመንበት ማለት ነው። በንግግር መናምን ሆነ ማለት ነው። ስለዚህ ይፈታል። ያም ችግር ይፈታል። አሁን አንድ ፈታን አይደለ? ይቅርታ አድርግልኝና እኔ አልስማማም በዚህ ጉዳይ። ለምን መጀመሪያ አንዴ እሺ ብዬ እሺ እልሃለሁ፣ በኋላ ደግሞ እንትን የምለው ለምን እኔ እንቅልፍን በማጣት ራሱ ጭንቅላቴ በቃ ከጥቅም ውጭ ይሆናል። ዲሞ አድርጎታል። በቃ ብዙ በመጨነቅ የተነሳ እንቅልፍ አልተኛም። ማሰብ ነው፣ መጨነቅ ነው። ምንድነው የኔ ህይወት እያልኩኝ በጭንቀት እንትን ስላልኩኝ ይቅርታ አድርግልኝ። እኔ አልስማማም በዚህ ጉዳይ። መኪናው በእኔ ስም ካላደረገ በፍጹም አልስማማም። አይ ማማዬ ምን ነው አንዴ እቺ ያለሽ አሁን ደግሞ ግድ የለም። ይሄኛው መንገድ እኮ ነው የሚሻለው። አሁን አይንቀሳቀስም እኮ አልኩሽ ማለት አንቺ ሳታውቂ የሚንቀሳቀስ ነገር የለም ለሁለታችሁ። አሁን በአንቺ በኩል አሁን ደግሞ ሌላ ችግር ልንፈጥር ነው ከእሱ ጋር አሁን ይሁን አንድ ላይ የበሷ ይሁን ሌላ ደግሞ ይሄ አያስማማንም። ለምን መኪናው በእኔ ስም ነው መሆን ያለበት። ሌላው ነገር ሌላ የገንዘቡ ጉዳይ ሌላ ነገሩ ይሁን ብዬ እላለሁ። አንድ ላይ ነው ግን መኪናውን ግን በእኔ ስም ካልሆነ አይሆንም። አሁንም ቢሆን ማለት ነው ልቦና ውስጥ ከመጀመሪያው የተቀረጸ ነገር አለ፣ የሰማሁት ነገር አለ። አሁንም ቢሆን ሴት ማጓጓዣ ስለሆነ በእኔ ስም መሆን አለበት። በእኔ ስም ከሆነ ግን አስቆመዋለሁ። እኔ ከፈለኩ ሹፌር ቀጥሬ ወደምፈልግበት ቦታ አንቀሳቀሳለሁ። ይሄንን ነው የምልህ፣ በእኔ ስም እንዲያደርግልኝ። በዚህ ከተስማማ ታረቃለሁ። ካለበለዚያ ግን ልጆቹን ቁጭ አድርጌለት ትዬለት ብቅ አንቺ የጨረስነው ነገር ነው አሁን ይሄ ደግሞ ሌላ ሰላማችሁን የሚያሳጣ ነው እንጂ አሁን ሰላም የሚያወጣ ነገር አለ። ከዱንያ ይሻል ማለት በሁለታችሁ መካከል ቢሆን ምንም ማለት አሁን መኪና ማን ሹፌር ቤት ይቀጣል? እኔ እነሱን ነው የምለው። እስከ ዛሬ ይነዳ የነበረው መኪና ወረድና በሹፌር ነው የሚንቀሳቀሰው ሲባል አንድ ሰው ምን ሊሰማው ይችላል? ባለቤትሽ ይሄ መኪና እሱ ነበር ሲያሽከረክር ነበር። እንዴት ነው? እኔ የምልህ እኮ ይሄ የተሳሳተ ነገር ካየሁ ነው እንጂ አሁን ለመንዳቱ በእኔ ስም ሆኖ ይንዳሱ። ግን የተላለፈ ነገር ሲያደርግ አየነው ብሎ በማስረጃ ከመጣልኝ አሁንም ቢሆን ወደ ኋላ አይደለም እንደዚህ ከማድረግ። ስለዚህ በመኪናው በእኔ ነው አሁን እኮ እርቁን እኮ የመጣው ይሄ እርቅ የወረደው ነገሮችን ሊተው ይሄ አሁን የምንለውን ነገር እኮ ሊቀጥል እኮ አይደለም። ሊቀጥል ነገር የለም። ምን መሰለህ እኔ እንዳደክምክም አልፈልግም። በዚህ ነገር ከተስማማ
በዚህ ነገር ይስማማ። ካለበለዚያ ግን በዚህ የማይስማማ ከሆነ ግን የራሱ ጉዳይ ይቅር። እርቁም ይቅርብኝ፣ ምንም ይቅርብኝ። እኔ ለብቻዬ መሆን ነው የምፈልገው። እንግዲህ እንደገና አንድ አዲስ ነገሮችን ልንጀምር ነው። ለማንኛውም እስኪ ደውዬለት ይምጣና ለፊት እስኪ ደግሞ የምታወሩት ነገር አዎ ከተስማማ በዚህ ይስማማ። ስትደውል ንገረው። ካልተስማማ ግን በመለያየቱ ነው የሚፈልገው። እሱ ነው የሚሻለው። ለምን የሚመለስ ሰው አይደለም። ተመልሶ ያው ነው። እኔ አውቃለሁ። ነገ ጧት ተመልሶ ያው ስለሆነ ድጋሜ አሁን ብዙ ጊዜ ተታርቅ ያለው የመጨረሻ ነው ብያለሁ ባለፈው። የመጨረሻ እድሉን የምሰጠው በዚህ ነገር ከተስማማ ነው። ንገረው። ስትደውል ንገረው። በሱ ከተስማማ ይምጣ። በዚህ የማይስማማ ከሆነ ከነጨራሹ አይምጣ። ንገረው። ስትደውል አንተ ንገረው። በኃይል ቃል በምናምን ሳይሆን ረጋ ብላችሁ ለመነጋገር ንገረው። በቃ እንደዛው ዝም ብዬ ጨቀጨኩ ሻይ ላፍላለሁ። ሄሎ አባት፣ ሰላም ነው? እንዴት ነህ? የት ነህ? ና እስኪ አንዴ በቃ ማናገራታለሁ ያለውን ነገር እስኪ እና ወደ ቤት ና እና እስኪ እናውራ። በቤት ቤት እየጠበቁ ና እስኪ ና። ኦኬ እሺ እሺ በቃ እጠብቅሃለሁ። ይህንን ቻናል ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እንደ ገባ ገባ በሉ እንጂ ገባ ገባ በሉ ባካችሁ።